ብርጭቆ ውሃ ብቻ በመጠቀም የፀጉራችንን ታይፕ እንዴት ማወቅ እንደምንችል ላሳያችሁ። መጀመሪያ ፀጉራችንን ከታጠብን በኋላ ምንም አይነት ፕሮዳክት ሳናስነካ ከፀጉራችን ላይ 2 ወይም 3 ዘረና ፀጉር ነቅለን ያዘጋጀነው ብርጭቆ ውሃ ውስጥ ከተን ቢያንስ ለ10 ደቂቃ ስናቆየው ከላይ ከተንሳፈፈ ሎ ፖሮሲቲ ነው፣ መሃል ላይ ከቀረ ሚዲየም ፖሮሲቲ ነው፣ ከታች ደግሞ ከወረደ ሃይ ፖሮሲቲ ነው ማለት ነው። እንደምታዩት የኔ ፀጉር ሃይ ፖሮሲቲ ነው። ይሄ ማድረጋችን ለሚጠቅመናል ለፀጉራችን የምንጠቀመውን ፕሮዳክት መርጠን እንድንጠቀምና ጤናማ እድገት እንዲኖረው ይረዳናል ማለት ነው። እናንተም ቼክ አድርጉት። ቴንክ ዩ ፎር ዋቺንግ። እንዴት ናችሁ? ዛሬ ደግሞ የማሳያችሁ ዴይ 7 ላይ የተጠቀምኩትን ፀጉሬን ከመታጠቤ በፊት እንዳይደርቅ የሚያደርግልኝን ውህድ ነው። በመጀመሪያ ተልባችንን እናዘጋጃለን። ተልባ ቅባትነት ስላለው ፀጉራችንን እንዳይደርቅ ያደርገዋል። በዛም ልክ ደግሞ ፎሮፎር እንዳይኖር ያደርገዋል። ከዛ ውሃችንን እንጨምርበታለን። ይሄንን የሚበቃንን ልክ ስለሚወፍር ትንሽ ውሃ በዛ ብናረግበት ጥሩ ነው። ከዛም በመቀጠል ከተንተከተከልን በኋላ አጥልለነው ይሄንን ይመስላል። ከዛ ቅባት እናደርግበታለን። ቅባታችንን ከጨመርን በኋላ በደም አድርገን የተልባውንና ቅባቱ በደም እስከሚዋሃድ ድረስ እንመታዋለን። ከዛም ፋይናሊ ይሄንን ይመስላል። ይሄንን ፀጉሬን ከመታጠቤ በፊት በደም ቆዳዬንና ፀጉሮቼን ጫፍ ድረስ እቀባዋለሁ ማለት ነው። ከታጠባችሁ በኋላ መቼም ቢሆን ስኪፕ ማድረግ የሌለባችሁ ሩቲን ላሳያችሁ። ሞይስቸራይዚንግ ሩቲን በጣም በተደጋጋሚ እንዲኖራችሁ ሪከመንድ አድርጋችኋለሁ። መጀመሪያ የምታደርጉት ውሃ ነው። ፀጉራችሁ እርጥበቱን ካለቀቀ ይሄንን ስቴፕ መዝለል ትችላላችሁ። ከዛ ክሬም ቴክስቸር ያላቸውን ኦይሎች ወይ ደግሞ ዲፕ ኮንዲሽነር መጠቀም ወይ አፕላይ ማድረግ ትችላላችሁ። ከዛ በኋላ ጭቃ ቅባት ነው አፕላይ የምታረጉት። በመጨረሻም ፈሳሽ ቅባት አድርጋችሁ ቁጥጥር ወይ ትዊስት እንደምታዩት ሰርታችሁ ሎክ ማድረግ ትችላላችሁ ማለት ነው። ከብዙ ጥቅሞቹ የተወሰኑትን ስነግራችሁ ፀጉራችሁ እንዳይደርቅ፣ እንዳይሰባበር፣ እንዳይበጣጠስ፣ መንታ እንዳይሆን ይረዳችኋል። ፀጉራችሁ ደግሞ እነዚህ ሁሉ ነገሮች ካልሆነ የፀጉራችሁን ቁመት ማየት ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ብትገዙ ሻምፖና ኮንዲሽነር ብትገዙ የተለያዩ ሆም ሬሜዲዎችን ብትሞክሩ እነዚህ 3 መሰረታዊ ነገሮች ካላደረጋችሁ ፀጉራችሁ ላይ ትልቅ ለውጥ ማየት አትችሉም። መጀመሪያው ነገር አፍሮ ፀጉር ወይ ደግሞ ቴክስቸር ፀጉር ያላችሁ ሰዎች ግዴታ ሞይስቸራይዚንግ ሩቲን ያስፈልጋችኋል። ፀጉራችሁ በፍጹም መድረቅ የለበትም። ፀጉራችሁ ደረቀ ማለት ይተሰባበራል ማለት ነው። ከተሰባበረ ደግሞ ሌንግዙን ቢያድግም ሪቴን ማድረግ አትችሉም ማለት ነው። ሁለተኛው ነገር ደግሞ ፕሮቴክቲቭ ሄር ስታይል ማትጠቀሙ ከሆነ በየጊዜው ፀጉር ስታይል የምትቀያይሩ ከሆነ እሳት አብሳችሁ የምትጠቀሙ ከሆነ ለውጥ ለማየት ትቸገራላችሁ። ሶስተኛው ነገር ደግሞ ፀጉራችሁን ስፔሻሊ አፍሮ ታይፕ ያላችሁ ሰዎች ፀጉራችሁን ስትታጠቡ ከሻምፖ አትጀምሩ። መጀመሪያ ዲፕ ኮንዲሽን ማድረግ ይኖርባችኋል ማለት በኮንዲሽነር ወይ ደግሞ በትሪትመንት ፀጉራችሁን ካፍታታችሁ በኋላ እዚህ ካደርጋችሁ ለ20 ደቂቃ ብታረጉት የበለጠ አሪፍ ይሆናል ማለት ነው። ሶ እንደዚህ ማታረጉ ከሆነ ፀጉራችሁ ላይ ትልቅ ለውጥ ለማየት ትቸገራላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ሴክሽን ላይ ለማሳደግ የሚጠቅማችሁ 3 ቲፖች ልንገራችሁ። የመጀመሪያው ሂት መቀነስ ነው። ሂት እንደሚታወቀው ፀጉራችንን በጣም ዳሜጅ ከሚያደርጉ ነገሮች አንዱ ነው። በተቻላችሁ መጠን ፀጉራችሁን የምትሰሩበትን ጊዜ መቀነስ ወይም ደግሞ ከቻላችሁ ቶታሊ ማቆም ፀጉራችሁን እንዲያድግ ኦር ደግሞ የተሰባበረ ለፊቱ የተነቃቀለ ያስቸገራችሁ ሰዎች በደንብ ትሪት ለማድረግ ጥሩ መፍትሄ ነው። ስለዚህ ሂት ቀንሱ ወይም ደግሞ አቁሙ። እኔ ለምሳሌ ፀጉሬን አሁን በጣም ከስንት አንዴ ነው የምሰራው። ብዙ ጊዜ ፀጉሬን እንደምታዩት ፍሪዝ ነው የማደርገው። በቃ ከሂት ካቆምኩኝ በጣም ቆይቻለሁ ማለት ነው። ስለዚህ በተቻላችሁ መጠን ሂት ቀንሱ፣ ቆንጆ ነው። ሁለተኛ ደግሞ የምትቀቡትን ቅባት መምረጥ ነው። ቅባት እንዴት ነው የምትመርጡት? በፀጉር አይነታችሁ ነው ዲፔንድ መሆን ያለባችሁ። ሎ ፖሮሲቲ ከሆነ ሚዲየም ከሆነ ሃይ ከሆነ እዛ ላይ ዲፔንድ አድርጋችሁ መምረጥ ይኖርባችኋል ማለት ነው። ስለ ፖሮሲቲ ከዚህ በፊት ቪዲዮ ሰርቼላችኋለሁ ምን አይነት እንደሆነ እሱ ቪዲዮ አይታችሁ የራሳችሁን ቼክ አድርጉ። ከዛ በኋላ ወፍራም ቅባት ይሁን ቀጭን ቅባት ይሁን መካከለኛ ይሁን መጠቀም ያለባችሁን ትለያላችሁ ማለት ነው። ሶስተኛው ደግሞ የትኛውንም ቅባት ስትጠቀሙ ሞቅ አድርጋችሁ ወይም ደግሞ ሆት ኦይል ትሪትመንት ማድረግ በጣም ጥሩ ነው። በተጨማሪ ደግሞ ፀጉራችሁን በሆነ ጊዜ አንዴ በወር ሊሆን ይችላል፣ በሁለት ወር ሊሆን ይችላል ትንሽ ጫፍጫፉን መቁረጥ ትሪም ማድረግ ፀጉራችሁ ጫፍ እያወጣ ከሆነ መንታ ካለበት ምናምን ያንን ነገር እያነሳችሁ ከስር የሚያድገው እንዲተካ ማድረግ ይኖርባችኋል ማለት ነው። እነዚህን ቲፖች ሞክሯቸው፣ በጣም ጠቃሚ ናቸው። ከዛ በተረፈ ፀጉራችሁ ባለበት መተውና በራሱ ወይ እንዲያድግ ማድረግ ጥሩ ነው። ፀጉር የማንም ፀጉር ያድጋል፣ ግን መተው ያለባችሁን ፀጉራችሁን እየጎዳ ያለ ፕሮዳክትም ሆነ ፀጉር ስታይልም ከሆነ እነዛ ነገሮች ደግሞ መቀነስ ይኖርባችኋል ማለት ነው። ባይ